ከ1 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ በፒያሳ ሱቆችን ከ5 ካሬ ጀምሮ እየሸጥን ነው። ለኢንቨስትመንት እጅግ ተመራጭ በሆነችው በፒያሳ የንግድ ሱቆችን ከ5 ካሬ ጀምሮ ለሽያጭ ይዘን የመጣን ሲሆን ቻናሉ ሪል ስቴት ኢትዮ ሲሆን በከተማችን ተፈላጊ ቦታዎች ላይ የሚሸጡ አፓርትመንትና ሱቆችን የሚያስቃኝ ነው። የሱቆቹን መረጃ፣ አከፋፈሉን፣ የካሬ መጠኑንና የመሳሰሉትን መረጃዎች ለማወቅና የተለያዩ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን እስከ መጨረሻ ተከታተሉት። የንግድ ሱቆቹ በከተማችን እምብርት በሆነችው በቢቷና በጥንታዊቷ ለኢንቨስትመንት ቢሉ ነግደው ለማትረፍ ምንም ጥያቄ በሌለባት በፒያሳ ላይ 85% የግንባታ ሂደት የደረሰ 2 ቤዝመንት ፕላስ ግራውንድ ፕላስ 12 ሆኖ በተገነባ ወለል ላይ በዋናው መንገድ ላይ ለተለያዩ አገልግሎቶች መዋል የሚችሉ ማለትም ለቢሮ አገልግሎት ወይንም ለተለያዩ የንግድ ሱቆች፣ ለኮስሞቲክስ ቤት፣ ለሞባይል ቤቶች፣ ለህፃናትና ለአዋቂ አልባሳት መሸጫ፣ ለውበት ሳሎን፣ ለማንኛውም ሾሩም፣ ለካፍቴሪያ፣ ለፋርማሲ፣ ለምግብ ቤት ብቻ ምን አለፎት ሁሉንም የንግድ አማራጮች መሆን የሚችሉ ሲሆን ዙሪያውን ሆስፒታሎች፣ የመኖሪያ አፓርትመንቶች፣ ሆቴሎች፣ መናፈሻዎች፣ መዝናኛ ማዕከሎች የሚገኙበት ሆኖ በዋናው አስፋልት መንገድ ላይ ነው። ሱቆቹም ከ5 ካሬ ጀምሮ ማለትም 7 ካሬ፣ 10 ካሬ፣ 12 ካሬ፣ 14 ካሬ፣ 17 ካሬ፣ 19 እና 22 የካሬ አማራጮች ያሉትና ከዛ በላይ ካሬ ለምትፈልጉ ደንበኞቻችን ደግሞ መርጃ አድርጋችሁ ወይንም አስፈታችሁ መያዝ ትችላላችሁ። ሱቆቹን ከ6 ወር እስከ 9 ወር ባለ ጊዜ ውስጥ የምትረከቧቸው ናቸው። አከፋፈሉ ደግሞ ለደንበኛ በጣም የሚመች ሲሆን 2 አይነት የአከፋፈል ስርዓት አለው። አንደኛ 100% ክፍያ ሲሆን ይህ የክፍያ አይነት ለደንበኛ የትልቅ ቅናሽ አማራጭ ይሰጣል። ሁለተኛ በረጅም ጊዜ አከፋፈል ወይንም በ25% ቅድመ ክፍያ ቀሪውን 75% በአንድ ዓመት ጊዜ በየ3 ወር ጊዜ ውስጥ 25% እያደረጉ መክፈል የሚያስችል ዘዴ ሲሆን ይህ ደግሞ ለደንበኞቻችን የእፎይታ ጊዜ ይሰጠዋል። የካሬ ዋጋዎቹ እንደየወለሉ የሚለያይ ሲሆን ሶስተኛ ፎቅ ላይ በካሬ 240 ሺህ ብር፣ ሁለተኛ ፎቅ ላይ በካሬ 280 ሺህ ብር፣ ሶስተኛ ፎቅ ላይ በካሬ 320 ሺህ ብር ማግኘት ይቻላል። ለደንበኛ ተመራጭ ከሚያደርጋቸው ነገሮች በጥቂቱ አንደኛ በዋናው አስፋልት መንገድ ላይ መሆኑ፣ ሁለተኛ የማስረከቢያ ጊዜው በጣም አጭር መሆኑ፣ ሶስተኛ በጣም ተፈላጊና የንግድ ማዕከል ላይ ስለተቀመጠ፣ አራተኛ አከፋፈሉ ለደንበኛ በጣም አመቺ ስለሆነ፣ አምስተኛ ከአነስተኛ ካሬ ጀምሮ ማግኘት ስለሚቻል። ያሉን ቦታዎች ጥቂት ስለሆኑ ፈጥነው የእድሉ ተጠቃሚ ይሁኑ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ